የአፍሪካዎቹ ነቢያት ልምምር ነው አይደል ኢትዮጵያው ስለማምጣት መከራም ይበላው ወደ ናይጄሪያ ደግሞ ደርሱ እንደወረዱ ግራና ቀኝ ያለው ያ ሁሉ ትልልቅ ሰው ተንበርክኮ ነው አንድ ጎረምሳ ነብይ በመካከላቸው ሚያልፈው ቀና ብለው አያዩትም እንደዚህ እንኳን ሲባል ምንድነው ብዙ ሰው የሚያስበው ምን ይሆናል ለቅባቱ ነው ለምኑ ነው የሚለው ሰው መጽሐፍ ቅዱስ ግን የሚናገረን የትኛውም አገልጋይ ጴጥሮስን የሚያክል የሞተ ሰው ያስነሳ ጳውሎስን የሚያክል የሞተ ሰው ያስነሳ አገልጋይ ሰዎች ለጴጥሮስ ሲሰግዱለት ተጠንቀቅ የናይጄሪያው ሰውዬ ግን ያሰግዳል ለጳውሎስ ሲሰውለት ወይም ሲሰግዱለት ጨርቁን ነው የቀደደው ጳውሎስ ጨርቁን ነው የቀደደው አምጥተው ለጳውሎስ ያበባ ጉንጉን አደረጉለት ልክ ኤርፖርት ላይ እንደምንቀበላቸው ያበባ ጉንጉን ሲያደርጉለት ጴጥሮስ ዋናው ጳውሎስ ጎምለል አላለ ልክ ያበባውን ጉንጉን ሲያጠልቁለት ይሄ እንደው የሚገርም ነው በእጁ ምልክትና ድንቅ ሲያዩ ጉንጉን ያደርጉለት አበባ ጳውሎስ ግን ጨርቁን ቀደደ ጨርቁን ቀዶ ምን አለ ከዚህ ከንቱ ነገር ዞር እንድትሉ አሳስባቸዋል ከዚህ ምን ነገር ከንቱ ነገር ክብር ሁሉ ለማን ብቻ ይሆን ለእግዚአብሔር ጳውሎስ እኮ ይሄ ክብር እንዴት ይገባዋል ማለት አበባ ጉንጉንህ ላይ እስክታደርግለት ለምን ጳውሎስ እኮ ቤተክርስቲያን አሳዳጅ ነበረ አሁን እኮ ይሄ ነገር ጌታ በርሱ ሆኖ የሚሰራው መጽሐፍ የሚናገረው ጌታም ከነርሱ ጋር ሆኖ በሐዋርያት እጅ በሚያደርገው ምልክትና ድንቅ ቃሉን ያጸና ነበር ነው የሚለው የሐዋርያት እጅ የጌታ እጅ ሆኖ ተጠቀመበት እንጂ ጌታ ጳውሎስ አልፈወሰም ጳውሎስ ታምራት አላደረገም መጽሐፍ የሚለው ጌታም በሐዋርያት እጅ ታላላቅ ምልክትና ድንቆችን ያደርግ ነበር ነው የሚለው ያደርጉ ነበር አሳይል ለዚህ ጳውሎስ ጨርቁን ቀደደ እኔ አይደለሁም እኔ እኮ የቤተክርስቲያን አሳዳጅ ነኝ አንገላታችና ተሳዳቢ ነኝ እኔ አይደለሁም ይሄ የምደክመውና የምሰራው ስራ ሁሉ የእግዚአብሔር ጸጋ በእኔ ውስጥ የሚሰራው ነው የናይጄሪያው ሰባኪ ወይም ነብይ ግን አንድም የሞተ ሰው ሳያስነሳ ግራና ቀኝ ሰው ያሰግዳል ስለዚህ የሃይማኖት ልዩነት አለ ከነ ጳውሎስ ሃይማኖት የተለየ ሃይማኖት ተፈጥሯል የአፍሪካ ልዩ የሆነ የራሱ ሃይማኖት ተፈጥሯል የክርስትና ሃይማኖት ደግሞ ምንጩ አፍሪካ አይደለም የነ ጳውሎስ ወንጌል ነው ከዛ የመጣ ነው መልክ አለው ያን መልክ መምሰል አለበት ከዛ መልክ ውጭ የሆነ መልክ ሁሉ ከዛ ሃይማኖት ጋር ግንኙነት የለውም ለዚህ ነው በዚህ ሀገር ያሉ ያው አንድ ላይ ታቆረንና ታጉረን ወንጌላውያን ተብለን እንዲህ ተጨፍልቀን የገባ ነው በሙሉ በግልጽ ቋንቋ የምናገረው ግማሾቹ የኛ ሃይማኖት አይደሉም